ቻፕተር 2 ላይ አፕሮች ቱ ኢቲክስ ነው የምናየው። ስለ ስነ ምግባር ወይንም ስለ ኢቲክስ አፕሮቾችን ወይንም አቀራረቦችን ነው የምናየው እና በዚህ ቶፒክ ላይ ያው ዋት ኢዝ ጉድ ጥሩ ምንድን ነው እና ዋይ ኢት ኢዝ ጉድ ለምንድን ነው ጥሩ የተባለው እና ዌር ዘ ጉድ ኢዝ ሎኬትድ ጥሩ የሚባል ነገር ያለው የት ነው ከሞራል አንጻር ነው ወይንም ከሞራሊቲ አንጻር ኔቸር ኦፍ ሞራሊቲ ወይንም ግብረ ገብነትን ነው የምናየው። ጥሩ የተባለበት የሆነ ነገር ጥሩ ነው የተባለበት ምክንያት ምንድን ነው፣ ጥሩ ራሱ ምንድን ነው እና የት ነው የሚገኘው የሚለውን ነው እና if there is anything easy about moral inquiry it is the fact that there are only three basic kinds of perspective። የተለያዩ አይነት ፐርስፔክቲቮችን እናያለን ስለ ሞራል ቲዮሪዎች ቴሌኦሎጂካል፣ ዲዮንቶሎጂካል እና ቨርቹ ቤዝድ የሚባሉትን የምናይ ይሆናል በስፋት በዚህ ቶፒክ ላይ። መጀመሪያ ኖርማቲቭ ኢቲክስ ብለን በምንጀምርበት ጊዜ ምንድን ነው ይሄ ኖርማቲቭ ኢቲክስ የሚባለው? The ultimate concern of the normative theory of obligation is to guide us in the making of decision and judgments about actions in particular situations። ይሄ የኖርማቲቭ ኢቲክስ ወይንም የኖርማቲቭ ኦብሊጌሽን ዋና የዚህ ቲዮሪ ዋና ዓላማው ዲሲሽን ሜክ በምናደርግበት ጊዜ ውሳኔ በምንወስንበት ጊዜ እንዲረዳን ወይንም ጋይድ እንዲያደርገን እንዲያግዘን ነው። ትክክለኛውን የሆነ ውሳኔ መወሰን እንድንችል የሚያስችለን ነው። ስለዚህ a main concern of course is to guide us in our capacity as agents trying to decide what we should do in this case and in that። ስለዚህ በሆነ ነገር ላይ ምን ማድረግ አለብን? ያው ውሳኔ ስንወስን ትክክለኛውን ውሳኔ ነው መወሰን ያለብን። ስለዚህ ምን ማድረግ አለብን በዚህኛውም ሆነ በሌላኛው ነገር ምን ማድረግ እንዳለብን የሚመራን ነው ይሄ ኖርማቲቭ ኢቲክስ እና but we want to know more than just what we should do in situations before us። ነገር ግን ምን ማድረግ አለብን ከሚለው በላይ ማወቅ እንፈልጋለን። በሲቹዌሽኖች በምንወስናቸው ውሳኔዎች ምንድነው ማድረግ ያለብን ከሚለው ነገር በላይ ማወቅ እንፈልጋለን። ውስጣችን ማወቅ ይፈልጋል። we also wish to make judgments about what others should do። ሌሎችም ምን ማድረግ አለባቸው የሚለውንም ማወቅ ወይንም ጀጅ ማድረግ እንፈልጋለን። especially if they ask us about what we or they should have done about whether what we or someone else did was right or wrong and so on። በተለይ ቢጠይቁን ይሄ ማድረገው ነገር ትክክል ነው ወይ አይደለም፣ እንዴት ማድረግ አለብኝ ብለው ቢጠይቁን ደግሞ የበለጠ ማወቅ እንፈልጋለን ማለት ነው። ትክክለኛው ነገር ምን እንደሆነ ትክክል ያልሆነው ምን እንደሆነና we are not just agents in morality። በዚህ በግብረ ገብ ወይንም ሞራሊቲ በሚለው ላይ እኛ ወኪሎች ብቻ አይደለንም ወይንም ተወካዮች ብቻ አይደለም። we are also spectators, advisors, instructors, judges and critics። እና በዚህ በግብረ ገብ ላይ እኛ እንደ ተመልካችም ነን፣ እንደ አማካሪም ነን፣ እንደ አስተማሪም ነን፣ እንደ ዳኛም ነን፣ እንደ ተቺም ነን እዚህ ሞራሊቲ ላይ ወይንም ግብረ ገብ ላይ እና still in all of these capacities our primary question is this: how may or should we decide or determine what is morally right for a certain agent? አያችሁ ይሄ ሁሉ ካፓሲቲ ኖሮን አሁን ዲሳይድ ማድረግ ያለብን ወይንም ማወቅ ያለብን ትክክለኛው ነገር ምንድን ነው? ሞራሊ ራይት የሚባለው ትክክል ነው የሚባለው ነገር ለሆነ ኤጀንት ሊሆን ይችላል፣ ለራሳችን ሊሆን ይችላል፣ ለሆነ ለአካባቢው ሊሆን ይችላል፣ ለሌላው ሰው ሊሆን ይችላል። ትክክል ነው የሚባለው ምንድን ነው ለማድረግ ቱ ዱ ኦር ዋት ሂ ሞራሊ አውት ቱ ዱ ኢን ኤ ሰርቴን ሲቹዌሽንስ የሆኑ ነገሮች ላይ ወይንም የሆኑ ድርጊቶች ላይ ማድረግ ያለበት የሆነ ሰው ማድረግ ያለበት ምንድን ነው? ሞራሊ ትክክል የሆነው ነገር ምንድን ነው የሚለውን ነው ማወቅ የምንፈልገው ተግባራትን በምንፈጽምበት ጊዜ። ኖርማቲቭ ኢቲክስ ኦፈርስ ኖርማቲቭ ኢቲክስ ምን ያቀርብልናል? ቲዮሪስ ኦር አካውንትስ ኦፍ
ዘ ቤስት ዌይ ቱ ሊቭ አሪፉን መንገድ ለማሳየት ነው የሚጥረው ይሄ ኖርማቲቭ ኢቲክስ እና ዚስ ቲዮሪስ ኢቫሉዌት አክሽንስ ኢን ኤ ሲስተማቲክ ዌይ። እነዚህ ቲዮሪዎች ይሄ ኖርማቲቭ ኢቲክስ የሚሰጡን ቲዮሪዎች በሲስተማቲክ ዌይ ወይንም በዘዴያዊ መንገድ ድርጊቶቻችንን እንድናይ የሚያደርጉት ኢቫሉዌት እንድንገመግም የሚያደርጉ ናቸው። ዜሜ ፎከስ ኦን አውትካምስ ኦር ዲዩቲስ ኦር ሞቲቬሽን አስ ኤ ሚንስ ኦፍ ጀስቲፋይንግ ሂውማን ኮንዳክት። ምን ላይ ትኩረት ሊያደርጉ ይችላሉ? ውጤቱ ላይ የሆነ ነገር ወይንም የሆነ ድርጊት ውጤቱ ላይ ትኩረት ሊያደርጉ ይችላሉ፣ ወይንም ስራው ላይ ትኩረት ሊያደርጉ ይችላሉ፣ ወይንም ፍላጎት ላይ ያንን ነገር ለማድረግ ያነሳሳ ፍላጎት ላይ ትኩረት አድርገው ሊያወሩ ይችላሉ። ከዛ አክሽኖቻችንን ሊገመግሙ ድርጊቶቻችንን ሊገመግሙ ይችላሉ። ኢንክሉድስ ኖርማቲቭ ኢቲክስ ኢንክሉድስ ኤቲካል ቲዮሪስ ኦር አፕሮች ሰች አስ ዩቲሊታሪያኒዝም፣ ዲኦንቶሎጂ፣ ቨርቹ ኢቲክስ፣ ፕሪንሲፕሊዝም፣ ናሬቲቭ ኢቲክስ ኤንድ ፌሚኒስት ኢቲክስ እነዚህን ውስጣቸው ላይ ይዟል። እነዚህን አንድ ባንድ ለማየት እንሞክራለን ምን እንደሆኑ። ኖርማቲቭ ኢቲክስ ፖሰስስ ኩዌሽንስ ኦፍ ዘ ፎሎዊንግ ካይንድ እንደዚህ አይነት ጥያቄዎችንም ይጠይቃል። ኖርማቲቭ ኢቲክስ አር ዜር ጀነራል ፕሪንሲፕልስ ኦር ሩልስ ዛት ዊ ኩድ ፎሎ ዊች ዲስቲንጉሽ ቢትዊን ራይት ኤንድ ሮንግ። በትክክልና በትክክል ባልሆነ ነገር የሆነን ነገር ትክክል ነው ትክክል አይደለም ብለን ለመወሰን ለመለየት የሚረዱን መርሆች አሉ ወይ ህጎች አሉ ወይ የሚለውን ጥያቄ ይጠይቃል። አር ዜር ቨርቹስ ኤንድ ኦር ሪሌሽንሺፕ ዛት ዊ ካን ነርቸር ኢን ኦርደር ቱ ቢሄቭ ዌል። በትክክለኛ መንገድ ለመሄድ ወይንም ጥሩ ለመሆን ወይንም በመልካም መንገድ ለመሄድ ቨርቹዎች አሉ ወይ ወይንም ማሳደግ የምንገባቸው የሚገባ ነገሮች አሉ ወይ የሚለውን ይጠይቃል። እሺ የመጀመሪያው ቴሌኦሎጂካል ኢቲክስ ወይንም ኮንሲኩዌንሻሊስት የሚለውን ነው የምናየው። ስሙ ራሱ እንደሚነግረን ኮንሲኩዌንስ የሚል ኮንሲኩዌንስ ማለት ውጤት እንደማለት ነው ወይንም የሚመጣው ሪዛልት እንደማለት ነው። እና ቴሌኦሎጂካል ምንድነው የሚለው it is referred as the end justifies the means ውጤቱ ምክንያቱን ያብራራዋል ወይንም ይገልጸዋል የሚል ነው። ስሙ ራሱ እንደሚነግረን ኮንሲኩዌንሻሊስት ወይንም ቴሌኦሎጂካል የሚለው ውጤቱ ላይ ነው ትኩረት። ውጤቱ የሄድንበትን መንገድ ያብራራዋል ወይንም ጀስቲፋይ ያድርገዋል የሚል ነውና it believes in purpose, ends or goals of an action. It stresses that the consequences of an action determines the morality or immorality of a given action. ምንድነው የሚለው ውጤቱ ነው የሚያሳውቀው አላማው ላይ ወይንም ፐርፐዙ ላይ ኢንዶር ጎል ላይ ወይንም ውጤቱ ግቡ ነው የዛ ድርጊት ግቡ ነው እና የዛ ድርጊት ግቡ ያ ነገር ሞራሊቲ ወይንም የዛ ነገር ሞራሊቲ ወይንም ኢሞራሊቲ ግብረገብ መሆን ወይንም ከግብረገብ ውጪ መሆኑን የሚወስነው ውጤቱ ነው የሚለውና which means an action is judged as right or wrong, moral or immoral depending on what happens because of it. የሆነ ድርጊት በግብረገብ ትክክል ነው አይደለም ራይት ነው ሮንግ ነው የሆነ የተደረገው ድርጊት ትክክል ነው አይደለም የሚለው የሚወሰነው ከውጤቱ አንፃር ነው። ውጤቱ ነው የድርጊቱን ትክክለኛነትና ትክክል አለመሆን የሚያሳየው እና one may have the best intention or follow the highest moral principles, but if the result moral act is harmful or bad, it must be judged as morally or ethically wrong act. አንድ ሰው ትክክለኛውን መንገድ ተከተለ እንበል ሞራሊ ወይንም በግብረ ገቡት በትክክለኛው መንገድ ሄደ የወሰናቸው ውሳኔዎች ትክክል ናቸው። ነገር ግን ውጤቱ ጥሩ ካልሆነ ወይንም ጥሩ ውጤት የማያመጣ ከሆነ ያ ነገር ሲጀመር ያ ድርጊት ትክክል አይደለም። ስለዚህ ይሄ የሚያምነው ምንድነው በውጤቱ ጥሩነት ላይ ነው የሚያተኩረው እንጂ በምንሄድበት መንገድ ላይ አይደለም።
በቀላሉ ኤግዛምፕል ለመስጠት ዋሽቶ ማስታረቅን ብንወስድ መዋሸት ትክክል አይደለም፣ ሞራሊ ትክክል አይደለም፣ ግን ውጤቱ ነው የሚታየው። ዋናው ነገር ምን ሆነዋል? ታርቀዋል ሰዎቹ። በዚህም ሄደ በዛ በትክክለኛውም በትክክል ባልሆነውም ቢሄድ ዋናው ሰዎቹ ታርቀዋል። ውጤቱ መታረቃቸው ነው። መታረቃቸው ደግሞ ጥሩ ነው። ስለዚህ ይሄ ድርጊት ጥሩ ነው። ለምን? ውጤቱ ጥሩ ስለሆነ። የሚሄድበትን መንገድ አይደለም የሚያየው እና የሚሄድበት መንገድ ጥሩ ቢሆን እንኳን ለምሳሌ በእውነተኛ መንገድ ሄደ ለማስታረቅ ጣረ፣ ግን ካልታረቁ ይሄ ትክክል አይደለም ነው የሚለው ይሄ ቲዮሪ። ይሄ ድርጊት ትክክል አይደለም፣ ምክንያቱም ውጤቱ አሪፍ ስላልሆነ፣ ውጤቱ ጥሩ አይደለም። አልታረቁም። እውነቱን አውርተዋል፣ ግን ውጤቱ ላይ አልታረቁም። ስለዚህ ይሄ ነገር ትክክል አይደለም። ኮንሲኩዌንሻሊስቶች ዘ ኢንድ ጀስቲፋይዝ ዘ ሚንስ፣ ውጤቱ ነው የምክንያቱን ያን የድርጊቱን ጥሩነትና ጥሩ አለመሆን የሚወስነው እና ከውጤት አንጻር ነው የሚታየው ማለት ነው። እና መንገዱ ምንም ሊሆን ይችላል፣ ወይንም ምክንያቱ ምንም ሊሆን ይችላል። የተሄደበት መንገድ ዋናው የውጤቱ ጥሩነት ነው። እና እናንተ ምን ይመስላችኋል ይህ ሐሳብ? እና having agreed on one ground or another that the standard of right and wrong cannot be simply the prevailing set of moral rules, moral philosophers have offered as a variety of alternative standards እና የተለያዩ ሐሳቦችን አስቀምጠውልናል ፊሎሶፈሮች። የሆነ ነገር ትክክል ነው አይደለም፣ ራይት ነው ሮንግ ነው ከሚለው አንጻርና in general their views have been two sorts፣ ሁለት አይነት አስተሳሰብ አለ። አንደኛው ዲኦንቶሎጂካል ቲዮሪ የሚባለው ነው። ሁለተኛ ቴሌኦሎጂካል የሚባለው ነው። አሁን እያየን ያለ ነው። ቴዎሎጂካል የሚባለው says that the basic or ultimate criterion or standard of what is morally right, wrong, obligatory etc is the non-moral value that is brought into being እና በሞራሊ ትክክል ነው አይደለም የሚባለው ነገር ከምን የሚመጣው ነው? እዚህ ጋር ከሚፈጸመው ነን ሞራል ከሆነው ወይንም ግብረ ገባዊ ካልሆነው ነን ሞራል ከሆነው ውጤት ነው ወይንም እሴት ተነስተን ነውና the final appeal directly or indirectly must be the comparative amount of good produced or rather to the comparative balance of good over evil produced እና የመጨረሻው እንግዲህ አሁን እንደተባለው በቴሌኦሎጂካል የመጨረሻው ነገር የመጨረሻው ውጤት ምን መሆን አለበት? ጥሩ መሆን አለበት፣ ወይንም ከመጥፎ ሲነጻጸር የጥሩ ባላንስ መብለጥ አለበት የሚለው ነውና ያ የሰጠው ውጤት ነው። ነን ሞራል ቫልዩ የሆነው ውጤት ነው ይሄንን የሚወስነው። ሞራሊ ራይት ነው ሮንግ ነው የሚባለው ከነን ሞራል ከኮምፓራቲቭ ሲነጻጸር ነን ሞራሊ ሲታይ አሪፍ የተሻለ ከሆነ ውጤቱ ይሄ ጥሩ ነው፣ ሞራሊ ጥሩ ያስብላል ነው የሚለው ቴሌኦሎጂካል አስተሳሰብ ቲዮሪ። thus an act is right if and only if it or the rule under which is false produces or will probably produce or is intended to produce at least a balance of good over evil as any available alternatives። አያችሁ አክቱ ምን የሚባለው ራይት የሚባለው ምን ሲሆን ነው? ውጤቱ ጥሩ ከመጥፎ ሲበልጥ ነው። ያው የሆነ ነገር ውጤት መልካም ጎንም መጥፎ ጎንም ይኖረዋልና መልካም ጎኑ ከመጥፎ ጎኑ ጉድ ከኢቪል ከፍ የሚል ከሆነ ዲሲሽኑ ራይት ነው ማለት ነው። ሮንግ የሚባለው ደግሞ ምን ሲሆን ነው? ይሄን ካላደረገ የውጤቱ ጥሩነት ከመጥፎነቱ ማይበልጥ ከሆነ የተደረገው ድርጊት ሮንግ ነው ብሎ ነው የሚደመድመውና an act ought to be done if and only if it or the rule under which it false produces will probably produce or is intended to produce a greater balance of good over evil than any available alternatives። ስለዚህ የሆነ ድርጊት መፈጸም ያለበት ትክክል ነው ተብሎ መፈጸም ያለበት ምን ከሆነ ነው?
ሊሰጥ ያለው ውጤት ወይንም የሚሰጠው ውጤት ከመጥፎዎቹ ከሌሎቹ ከኦልተርናቲቭ መጥፎዎች የተሻለ ከሆነ ምን ሊሆን ይችላል? ጥሩ ሊባል ይችላል። እና ከተለያየ ነገር አንጻር ይገመገማል ማለት ነው። ተገምግሞ ጥሩነቱ የሚበልጥ ከሆነ የዛ የውጤቱ ጥሩነት የሚበልጥ ከሆነ በዚህ ትክክለኛ ውሳኔ ተብሎ ይጠራል በቴሌሎጂካል። እና it is important to notice here that for a teleologist the moral quality or value of actions, persons or traits of character is dependent on the comparative non-moral value of what they bring about or try to bring about። ስለዚህ ይሄ ሞራሊ ትክክል ነው የሚባለው ነገር ወይንም ይሄ ሞራሊ በግብረ ገብ ትክክል ነው የሚባለው ድርጊት ወይንም ካራክተር ምን ላይ ነው? ኮምፓራቲቭ ነን ሞራል በሆነ እሴት ወይንም ቫሊዩ ላይ ነው። ነን ሞራል በሆነው ውጤት ላይ ነው። ያ ውጤት ገና ይገመገማል። ነን ሞራል በሆነው አካሄድ ላይ ነው የሚወሰነው ማለት ነው። እና for the moral quality or value of something to depend on the moral value of whatever it promotes would be circular። የአንድ ነገር ሞራል ኳሊቲ ወይንም ግብረ ገባዊ ኳሊቲ በሞራል ቫሊዩ ወይንም እሴት የሚመዘን ከሆነ ሰርኩላር ይሆናል ማለት ነው። በቴሌሎጂስት ግን ይሄ ሞራሊ ራይት የሚባለው ነገር ከምን የሚመጣ ነው? ከኮምፓራቲቭ ነን ሞራል ቫሊዩ የሚመጣ ነው። ያ ከዛ ውጤቱ ታይቶ ነው ሞራሊ ራይት ወይንም ሮንግ የሚባለው። ስለዚህ ቴሌሎጂካል ቲዮሪ ይህን ነው የሚያወሩት። then make the right, the obligatory and the morally good dependent on the non-morally good። ስለዚህ የቴዎሎጂካል ቲዮሪ ትክክለኛውን ነገር ሞራሊ ትክክለኛውን ነገር የግድ ትክክል መሆን ያለበትን ነገር ጥሩውን ነገር ለማድረግ ምን ላይ ነው ዲፔንድ መሆን ያለበት? ነን ሞራሊ ጉድ የሆነ ነገር ላይ ነው ዲፔንድ መሆን ያለበት። ስለዚህ አኮርዲንግሊ they also make the theory of moral obligation and moral value dependent in a sense on the theory of non-moral value። non-moral value ላይ ዲፔንድ የሆነ እንደሆነ ነው የሚናገሩት። ስለዚህ in order to know whether something is right, ought to be done or is morally good, one must first know what is good in the non-moral sense and whether the thing in the question promotes or is intended to promote what is good in this sense። አንድ ሰው በግብረ ገቡ ትክክል ነው ወይንም ጥሩ ነው ለማለት በግብረ ገባዊ ባልሆነ መንገዱ ጥሩ የሆነውን ነገር ማወቅ አለበት። ወይንም ኢ ግብረ ገባዊ በሆነ መንገድ ጥሩ የሆነውን ቫልዩ ማወቅ አለበት። በነን ሞራል ሰንስ ጥሩ ነው ወይንም እውነት ትክክል ነው የሚባለውን ነገር ማወቅ አለበት። ስለዚህ ከነን ሞራሊ ጉድ ከሆነው ነገር እዛ ላይ ነው ዲፔንድ የሚሆነው። ሞራሊ ጉድ ነው ሞራሊ ራይት ነው የሚባለው ነገር። ስለዚህ እና ቴዎሎጂስቶችም የተለያየ አይነት ቪው ሊኖራቸው ይችላል። ጥሩ ነው በነን ሞራል ሰንስ ጥሩ ነው የሚባለው ወይንም በሞራል በግብረ ገብ ባልሆነ መንገድ ጥሩ ነው የሚባለውን ነገር ለማሳየት እና ቴዎሎጂስትስ ሃቭ ኦፈን ቢን ሄዶኒስትስ። ቴዎሎጂስቶች ብዙ ጊዜ ሄዶኒስትስ ሊሆኑ ይችላሉ። ሄዶኒስትስ ማለት አይደንቲፋይንግ ዘ ጉድ ዊዝ ፕሌዠር ኤንድ ኢቪል ዊዝ ፔን። ጥሩውን በምንድን ነው አይደንቲፋይ የሚያደርጉት? በእርካታ በሚያስገኘው ደስታ እና መጥፎ የሚሉት ደግሞ በሚያደርሰው ህመም በሚያደርሰው መጥፎ ነገር ነውና and concludes that the right course or rule of action is that which produces at least as great a balance of pleasure and over pain as any alternative would። እና የሚያነጻጽሩት ሄዶኒስትስ የሚባሉት የሚያነጻጽሩት የሚሰጠን እርካታ ከሚያደርስብን ህመም አንጻር ሲታይ የትኛው ይበልጣል ከሚለው አንጻር ነውና but they may be and have sometimes been non hedonists። ነገር ግን ነን ሄዶኒስትስ የሚባሉትም ሊኖሩ ይችላሉ። ቴዎሎጂስት ወይንም ቴዎሎጂካል ቲዮሪን የሚያምኑ ሆነው ሄዶኒስትስ የሚባሉት ከእርካታና ከህመም አንጻር ወይንም ከፕሌዠር እና ከፔን አንጻር ፕሌዠሩ የሚሻል ከሆነ ከፔኑ
ያ ጥሩ ይባላል የሚለው ሄዶኒስትስ ሲሆኑ ነን ሄዶኒስትስ ደግሞ አይደንቲፋይንግ ዘ ጉድ ዊዝ ፓወር ናውሌጅ ሰልፍ ሪያላይዜሽን ፐርፌክሽን ኢቲሲ ጥሩ ነው የሚሉት ከስልጣን ከኃይል አንጻር ኃይልን ይሰጣል ወይ ጉድ የሚባለው ናውሌጅ እውቀትን ይሰጣል ወይ ያ ነገር ከሰልፍ ሪያላይዜሽን አንጻር ራስን ከማብቃት አንጻር ከፐርፌክሽን አንጻር ነውና this fact must not be forgotten when we are evaluating the teleological theory of obligation እና እነዚህ መረሳት የለባቸውም ቴሌሎጂካል ውስጥ ሄዶኒስትስ እና ነን ሄዶኒስትስ እንዳሉ ሄዶኒስቶች ከፕሌዠር እና ከፔን አንጻር ነው ነን ሄዶኒስቶች ደግሞ ጉድ የሚባለው ፓወር ናውሌጅ ሰልፍ ሪያላይዜሽን ፐርፌክሽን እና እያለ የሚቀጥል ነውና ስለዚህ በአጠቃላይ ቴሌሎጂስቶች ምን እንደሚሉ ነው የሆነ ነገር ጉድ ነው ወይንም ባድ ነው የሚባለው የሚወስነው ውጤቱ ነው ውጤቱ የውጤቱ ጥሩነት ከውጤቱ መጥፎነት ባላንስ አድርጎ የሚበልጥ ከሆነ ያ ነገር ጥሩ ነው ይላሉ ሌላ ዲዮንቶሎጂካል ቲዮሪስት ወይንም ቲዮሪ ደግሞ ምንድነው የሚለው deny what the theological theories affirm ቴሌሎጂካል ቲዮሪ አፊርም የሚያደርገውን የሚደግፈውን ነገር ዲናይ ያደርጋል ይሄ ዲዮንቶሎጂካል ቲዮሪ የሚባለው they deny that the right the obligatory and the morally good are wholly whether directly or indirectly a function of what is non-morally good or what promotes the greatest balance of good or evil for self one society or the world as a whole ይሄንን አስተሳሰብ ይቃወማሉ ቴሌሎጂካሎች የሚሉትን ትክክል ነው የሚባለው ወይንም መሆን አለበት ኦብሊጌተሪ ነው የሚባለው ወይንም ሞራሊ ጥሩ ነው የሚባለው ከምን ጋር ከድርጊት ጋር የተያያዘ መሆን አለበት የሚለውን ማለት ከድርጊቱ ውጤት ጋር የተያያዘ መሆን አለበት ድርጊቱ የሚያመጣው ውጤት ነን ሞራሊ ጉድ የሆነው ነገር ወይንም በግብረገባዊ ባልሆነ መንገድ ጥሩ የሆነው ነገር በግብረገቡም ጥሩ ይሆናል የሚለውን አስተሳሰብ ይቃወማሉ ዲዮንቶሎጂስቶች እና they assert that there are other considerations ሌሎች መወሰድ ያለባቸው ሌሎች ከግምት መግባት ያለባቸው ነገሮች አሉ ውጤቱ ብቻ ሳይሆን ሌሎች ከግምት መግባት other considerations that may make an action ድርጊቱን ምን የሚያደርግ or rule right or obligatory besides the goodness or badness of its consequences ከውጤቱ በተጨማሪ ያን ድርጊት ትክክል ነው ወይንም መደረግ ያለበት ነው የሚለውን የሚወስኑት ሌሎች ኮንሲደሬሽኖች አሉ ከምን በተጨማሪ ከውጤቱ በተጨማሪ certain features of the act itself other than the value it brings into existence ምን ያን ውጤት ለማምጣት የተሄደበት መንገድ ፊቸሩ ምን ይመስላል የሚለውን ያያል ማለት ነው ስለዚህ ከሚሰጠው ጥቅም አንፃር ብቻ ሳይሆን ወይንም ከውጤቱ አንፃር ብቻ ሳይሆን አካሄድም ይታያል በዲዮንቶሎጂስቶች for example the fact it keeps a promise is just or commanded by God or by the state teleologists believe that there is one and only one basic or ultimate right making characteristic namely the comparative value ወይንም non moral value ያው ቴሌሎጂስቶች ኮምፓራቲቭ ቫልዩን ወይንም ነን ሞራል የሆነው ነን ሞራሊ ጉድ የሆነው ነገር ሞራሊ ጉድ የሆነውን ነገር ይሰጣል ወይንም ሞራሊ ትክክል የሚባለውን ጥሩ የሚባለውን ነገር ይሰጣል እና በነን ሞራል ሴንስ ጥሩ የሚባለው ነገር ነው እንዲደረግ የሚያደርጉት እና deontologists either deny that this probably characteristics is right making at all or they insist that there are other basic or ultimate right making characteristics as well እና ዲዮንቶሎጂስቶች ያው ይሄን እንደሚቃወሙ አይተናል
እና ሌሎች መታየት ያለባቸው ነገር አለባቸው ነው የሚሉት። for them the principle of maximizing the balance of good over evil no matter for whom is either not a moral criteria or a standard at all, or at least it is not the only basic or ultimate one። እና የውጤቱ ጥሩና መጥፎ መሆን፣ የውጤቱ ጥሩነትና መጥፎነት ባላንስ ማድረግ ይሄ ነገር ስታንዳርድ ሊሆን አይችልም። ለሞራል ክራይቴሪያን ወይንም ለግብረ ገብ ክራይቴሪያን ሊሆን አይችልም፣ ወይንም አልቲሜት ሊሆን አይችልም። ኢሚዲየትሊ ውጤቱ ብቻ አይደለም መታየት ያለበት ነው እያሉ ያሉትና to put the matter in yet another way, a deontologist contends that it is possible for an action or rule of action to be morally right or obligatory one, even if it does not promote the greatest possible balance of good over evil itself, society or universe። እና ውጤቱ ጥሩ ባይሆን እንኳን ትክክል የሆነ ሊሆን ይችላል። ያ የተደረገው ድርጊት ትክክል ወይንም ሞራሊ ራይት ሊሆን ይችላል ውጤቱ ጥሩ ባይሆን እንኳን። እና ጥሩ ከመጥፎ ሲነጻጸር ውጤቱ መጥፎ ቢመጣ እንኳን አካሄዱ ትክክል ሊሆን ይችላል። ያ የተደረገው ድርጊት ትክክል ሊባል ይችላል። ስለዚህ ውጤት ብቻ አይደለም የሚታየው ነውና it may be right or obligatory simply because of some other factors about it or because of its own nature። ስለዚህ የሆነን ነገር ትክክል ነው የሚያስብለው ውጤቱ ሳይሆን ያ ባህሪው ራሱ፣ ያ የተደረገበት ኔቸር ራሱ፣ የዛ የድርጊቱ ባህሪው ራሱ ጥሩ ነው መጥፎ ነው ያስብላል፣ ወይንም ትክክል ነው ትክክል አይደለም ያስብላል። ለምሳሌ አንድ ሰው ባንክ ዘረፈ እንበል እና ባንክ መዝረፉ ድርጊቱን ስናየው ትክክል አይደለም። ነገር ግን ቴሌሎጂካል ቲዮሪ ድርጊቱን ሳይሆን የሚያየው ውጤቱን ነው። ባንክ የዘረፈው ለምንድን ነው? ኦኬ እናቱ በጣም በከባድ በሽታ ታማ እሷን ለማሳከም ገንዘብ ስለሌለው ነው። ስለዚህ ይታያል ማለት ነው። ከውጤቱ አንፃር ነው የሚታየው። ኦኬ እናቱን ማሳከሙ ከሌሎች ነገሮች አንፃር፣ ባንኩን ከመዝረፍ አንፃር፣ ህግን ከመጣስ አንፃር ጥሩ ነው ወይ አይደለም? ውጤቱ እናቱን ማዳን ከሆነ በዛ ገንዘብ ሄዶ እናቱን አድኖበታል እንበል፣ ልትሞት ያለችውን እናትና ከውጤቱ አንፃር ነው የሚያየው። ነገር ግን ዲዮንቶሎጂካል ሲሆን ገና አካሄዱ ነው ውጤቱ ጥሩ ሆነ መጥፎ አካሄዱ ነው የሚታየው። ስለዚህ የዚህ ሰው አካሄድ ልክ አይደለም፣ መዝረፍ ወንጀል ነው። ስለዚህ አካሄዱ ነው የሚታየው ማለት ነው። የቴዎሎጂስቶችና የዲዮንቶሎጂስቶች ልዩነት ይሄ ነው። እና ያው ቴዎሎጂስት ወይንም ቴዎሎጂካል ውስጥ ሄዶኒስትስ እና ነን ሄዶኒስትስ የሚባሉ እንዳሉ አይተናል። እና ቴዎሎጂስትስ differ on the question of whose good it is that one ought to try to promote። እና ሌላም ደግሞ ቴዎሎጂስቶች በምን ሊለያዩ ይችላሉ? የማንን ጥቅም ለማስጠበቅ ነው ውጤቱ፣ የማንን ጉድ ለማስጠበቅ ነው የሚለውን ደግሞ ያያሉ ማለት ነው። ጥሩነቱ ለማን ነው? ለራስ ሊሆን ይችላል፣ ወይንም ጥሩነቱ ለአንድ አካባቢ ሊሆን ይችላል፣ ለግሩፕ፣ ወይንም ጥሩነቱ ለአገር ሊሆን ይችላል። እና ኢቲካል ኢጎይዝም የሚለውን ስናይ ሆልድ ዛት ዋን ኢዝ ኦልዌይስ ቱ ዱ ዋት ዊል ፕሮሞት ሂዝ ኦውን ግሬተስት ጉድ ዛን አን አክቶር ሩል ኦፍ አክሽን ኢዝ ራይት ኢፍ ኤንድ ኦንሊ ኢፍ ኢት ፕሮሞትስ አት ሊስት ኤ ግሬት a balance of good over evil for him in the long run as any alternative would end። አሁን ለምሳሌ አንድ ሰው ለራሱ ጥሩ የሆነ ነገር ለማድረግ እዚህ ጋር ውጤቱ ለማን ነው? ለራሱ ነው። ዞሮ ዞሮ ይሄ ኢቲካል ኢጎይዝም ይባላል። ከራስ ጋር ራስን ከመውደድ ጋር የሚያያዝ ነውና ለራሱ ጥሩ የሆነውን ነገር ውጤቱ ለራሱ መልካም የሚያመጣ ነገር በሚያደርግበት ጊዜ ይሄ ኢቲካል ኢጎይዝም ይባላል። ጉድ የሚባለውና ለዛ ሰው ራይት የሚባለው ለራሱ ጥሩ የሚባል ነገር ማድረግ፣ ራሱን የሚያስደስት ነገር ማድረግ ነውና ሮንግ የሚባለው ደግሞ ራሱ እሱን ማያስደስት ነገር ሮንግ ይባላል ለዛ ሰው። This view was held by Epicurus, Hobbes and Nietzsche among others። እና እነዚህ ሰዎች ናቸው ኒቼ እና ኤፒካረስ ሆብስ የሚባሉት ሰዎች ናቸው የዚህ የኤቲካል ኢጎይዝም
ሀሳብ የሚደግፉት። ሌላው ኢቲካል ዩኒቨርሳሊዝም ደግሞ አለ። ስሙ እንደሚነግረን ዩኒቨርሳል ነው። ኢጎይዝም ለአንድ ለራስ ብቻ ሳይሆን ዩኒቨርሳል አስ ኤ ሆል ነው። ዋት ኢዝ ዩዥዋሊ ኮልድ ዩቲሊታሪያኒዝም የሚባለው ቴክስ ዘ ፖዚሽን ዛት ዘ አልቲሜት ኢንዲዝ ዘ ግሬተስት ጀነራል ጉድ ዛት አን አክት ኦር ሩል ኦፍ አክሽን ኢዝ ራይት ኢፍ ኤንድ ኦንሊ ኢፍ ኢት ኢዝ ፕሮባብሊ ኢዝ ኮንዳክቲቭ ቱ አት ሊስት አስ ግሬት ባላንስ ኦፍ ጉድ ኦቨር ኢቭል ኢን ዘ ዩኒቨርስ። ይሄ ደግሞ የሆነ ነገር ትክክል ነው የሚባለው ውጤቱ ጥሩ ሲሆን፣ ውጤቱ ለማን ለራስ ብቻ ሲሆን ለዩኒቨርስ። ለራስ ብቻ ከሆነ ፎር ሰልፍ ከሆነ ኢቲካል ኢጎይዝም ይባላል። ለዩኒቨርስ ከሆነ ደግሞ ኢቲካል ዩኒቨርሳሊዝም ይባላል፣ ወይንም ሌላ ስሙ ዩቲሊታሪያኒዝም ይባላል። እና ስለዚህ በዚህ አስተሳሰብ ትክክል ነው የሚባለው ለዛ ለዩኒቨርሱ ጥሩ ነገር የሚያመጣ ከሆነ፣ ወይንም ትክክል አይደለም የሚባለው ከጥሩና ከመጥፎ ሲነጻጸር መጥፎ የሚያደርግ ከሆነ ነው። እና the so called utilitarians for example ጀረሚ ቤንታም፣ እነዚህ ቤንታም፣ ጆን ስቱዋርት ሚል እነዚህ ዩቲሊታሪያንስ ናቸው። have usually been hedonists፣ እነዚህ ሄዶኒስትም ናቸው። እና their view about what is good asserting that the moral in this the greatest balance of pleasure over pain። ስለዚህ ጥሩ ነው የሚባለው ከህመሙ ይልቅ እርካታው ከፍ በሚልበት ጊዜ ነው። but some utilitarians are not hedonists። አንዳንዶቹ ደግሞ ዩቲሊታሪያን ነው ሄዶኒስት ያልሆኑ አሉ። ያው ሄዶኒስቶች pleasure over pain ነው የሚሉት፣ ነን ሄዶኒስቶች ደግሞ ጉድ የሚሉት እንደ ፓወር እንደ ናውሌጅ ያለው ነውና ዩቲሊታሪያን ሆነው ሄዶኒስት ያልሆኑት እነ ጂኢ ሙር፣ ሃስቲንግ ራሽዳል የሚባሉት እነዚህ አይዲያል ዩቲሊታሪያንስ ይባላሉ በሌላ ስማቸው። ነን ሄዶኒስት ዩቲሊታሪያንስ የሆኑት አይዲያል ዩቲሊታሪያንስ ይባላሉ። እና that is utilitarianism is a certain kind of teleological theory of obligation and does not entail any particular theory of value. Also a utilitarian must accept some particular theory of value። እንግዲህ ኢቲካል ኢጎይዝም እና ዩቲሊታሪያኒዝም መሃል ደግሞ ሌላ ሊገባ ይችላል። ነገሩ ራይት አክት ወይንም ራይት ሩል ነው የሚባለው፣ ትክክል ነው የሚባለው ከሚያቀርበው ለሆነ ግሩፕ፣ ለምሳሌ ለኔሽን ሊሆን ይችላል፣ ለሀገር ከሚያስገኘው ጥቅም አንጻር፣ ወይንም ለሆነ ክላስ፣ ለሆነ ፋሚሊ፣ ወይንም ለሆነ ዘር፣ ለሆነ ሬስ ሊሆን ይችላል ከሚሰጠው ጥቅም አንጻር ይታያል የሚለውና a pure ethical altruist ደግሞ ምንድነው የሚለው most promote the good of other people። በጣም ፕሮሞት የሚያደርገው የሌሎች ሰዎችን ጥቅም ነው። ውጤቱ የሌሎች ሰዎችን ጥቅም የሚደግፍ ከሆነ፣ የሌሎች ሰዎችን ጥቅም የሚያስጠብቅ ከሆነ ነው የሚለው ይሄኛው ኢቲካል አልቱሪስት የሚባለውና ያው ኢቲካል ኢጎይዝም የራስን ፍላጎት የሚያሟላ ከሆነ፣ የራስን እርካታ የሚያስገኝ ከሆነ ነው። ዩቲሊታሪያኒዝም ሲሆን ደግሞ ኢቲካል ዩኒቨርሳሊዝም ሲሆን ለሁሉም ነው የሚታየው። ፒውር ኢቲካል አልቱሪስት ደግሞ የሌላውን ደስታ፣ የሌላውን ጥሩነት፣ ለሌላው ጥሩ የሚሆን ከሆነ ውጤቱ የሚለውን ነው